ከፋሲካ በኋላ የዶሮ እርባታ ስራን እንዴት በአዲስ ጉልበት እንጀምር? ሰላም ጤና ይስጥልን የኔ ዶሮ ፕላስ ቤተሰቦች፣ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። ፋሲካ አልፏል። ብዙዎቻችሁ ዶሮዎቻችሁን ሽጣችሁ ቤቱ ባዶ ሆኖ ይሆናል። አንዳንዶቹ ደግሞ በዓል ስላለፈ ገበያ ይቀዘቅዛል ብላችሁ የሌለ ስጋት ገብቷችሁ ይሆናል። ነገር ግን ስኬታማ አርቢ ማለት ገበያው ሲቀዘቅዝ ተኝቶ የሚጠብቅ ሳይሆን ለቀጣይ ትልቅ ሽያጭ ራሱን የሚያዘጋጅ ነው። ዛሬ ከበዓል በኋላ አዲስ ዙር ከመጀመራችሁ በፊት ልናደርጋቸው የሚገቡ 5 ወሳኝ ነጥቦች በዝርዝር እናያለን። ለዚህ ስራ አዲስ የሆናችሁ ትልቅ ትምህርት ታገኙበታላችሁ። እስከ መጨረሻው አብራችሁን ቆዩ። እሺ ቤተሰቦች ተመልሰናል። አሁን ወደ ነጥቦቹ እንሂድ።